ውድ ተመልካቾቻችን ይህ ጆን ሚዲያ በዚህ ሚዲያ ላይ ማህበራዊና መንፈሳዊ የሆኑ ጉዳዮችን የምንዳስስ ይሆናል። በዚህ ሚዲያ ላይ የምንጋብዛቸው እንግዶቻችን የራሳቸውን ሐሳብና መልከታ በነጻነት የሚገልጹበት መድረክ ነው። ይህ ቻናል ከዚህ ቀደም እንደሚታወቀው መዝሙሮችን በመልቀቅ ሲሆን አሁን ግን በአዲስ ሐሳብ ወደ እናንተ መጣን። ማህበራዊና መንፈሳዊ ጉዳይ ላይ ያተኮረ ይሆናል። ዩቲዩባችንን ሰብስክራይብ፣ ላይክ በማድረግ ተባበሩ እንላለሁ። ይህ የትውልድ ድምጽ ነው። ውድ ተመልካቾቻችን ዛሬ የማቀርብላችሁን ውድ እንግዳዬን ራሱን ከማስተዋወቅ ይጀምራል። እሺ አመሰግናለሁ። በመጀመሪያ የፕሮግራምህ ታዳሚውንም ደግሞ በፕሮግራምህ ላይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ቀጥሎ ስሜን ከማስተዋወቅ ብጀምር ጥሩ ነው። ስሜ ከቅጥያ ውጪ ጠናው አያኖ እባላለሁ። በሙያዬ በአሁኑ ሰዓት መምህር ነኝ። በማስተማር አገልግሎት ላይ ተሰማርቼ አገለግላለሁ። በሁለተኛ ደረጃ በማማከር አገልግሎት የተለያየ የምክር አገልግሎቶችን እሰጣለሁ። ይህም በይበልጥ በማህበራዊ ሚዲያና አንዳንድ ግብረሰናይ ድርጅቶች ላይ የማማከር አገልግሎት እየሰጠሁ እገኛለሁ። በመንፈሳዊ ዘርፍ በአሁኑ ሰዓት በባቱ ወይንም በዝዋይ ተልእኮ ለትውልድ ቤተክርስቲያን በዋና መጋቢነት እያገለገልኩኝ እገኛለሁ። ይህን ያህል ካልኩኝ ይበቃኝ። በጣም አመሰግናለሁ ፓስተር። ስለ ማህበራዊ ሚዲያ ላይ ምን አይነት አመለካከትና ምን አይነት አስተሳሰብ እንዳለ ማህበራዊ ሚዲያ በአንተ ዘንድ እንዴት ይፈታል? ጥሩ መሰረታዊ ጥያቄ ነው። ያው ዘመናችን እኛ ያለንበት ጊዜ ይዞት የሚመጣው ወቅት ይዞት የሚመጣው የተለያየ ስልጣኔ አለ። ከዛ ከስልጣኔዎች አንዱ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ እንፍታው ብንል ወይንም ደግሞ ስለ ማህበራዊ ሚዲያ እንዘርዝር ብንል በጣም ሰፊ የሆነ ገለጻ ነው ያለው። ነገር ግን አሁናዊው የማህበራዊ ሚዲያ አንደምታ ምን ይመስላል፣ ጠቀሜታው ምን ይመስላል፣ ጉዳቱስ ምን ይመስላል የሚለውን አጠር አድርገን ለመግለጽ ማህበራዊ ሚዲያው ጠቀሜታውም ጉዳቱም እንደ ተጠቃሚው ዓላማ ነው። ለምናውልበት ዓላማ ለመልካም ነገር ካዋልነው መልካም ነገራችንን ወደ አደባባይ ይዞልን ይወጣል። በተቃራኒው ደግሞ በአሉታዊ ጎኑ ለመጠቀም ብንፈልግ ደግሞ አሉታዊውን ነገር የሰጠነውን ነገር ወደ አደባባይ ይዞልን ይወጣልና አሁን ላይ ሁለቱም መልኮች ይታያሉ። ጠቀሜታው እጅግ የጎላ ነው። ሐሳቦችን በአንድ ጊዜ ምክንያቱም አሁን የቴክኖሎጂ ዘመን ነው። የምንናገረውን የምናስተምረውን እኛ ውስጥ ያለውን ሐሳብ ፈጥኖ ወደ አደባባይ ይዞ የመውጣት በአንድ ጊዜ በዓለም ላይ የመሰራጨት አቅሙ በብዙ ሰዎች ጋር የመድረስ ኃይሉ እጅግ ፈጣን ነው። ከዚህ የተነሳ ጠቀሜታው የጎላ ነው። በዛው መልክ ደግሞ አሉታዊ ተጽዕኖ አለው። ማለት በጣም ትውልድን የሚያበላሽ የሰውን አእምሮ ኮራፕት የሚያደርግ በተለያየ መልኩ ለአመጽና ለጥፋት የሚሆኑ ሐሳቦችንም ለማስተናገድ በዚሁ መጠን ያው የመስፋት ስርጭት አድማሱ ሰፊ ስለሆነ ቀደም እንዳልኩ እንደምንጠቀምበት ዓላማ ማህበራዊ ሚዲያ አገልግሎት ይሰጣል። በጣም ቴንኪዩ ፓስተር። አሁን ካወራው ሐሳብ ብዙ ተምረናል ብዬ ተስፋ አደርጋለሁ። ማህበራዊ ሚዲያ ያው እንደሚታወቀው ለመልካም ነገር ከተጠቀምን መልካም ነገሮችን ማድረግ እንደምንችል ተገንዝበናል። ቀጥዬ የምጠይቅ ጥያቄ በዚሁ በማህበራዊ ሚዲያ ላይ ከሰሞኑ የሚወሩ ወሬዎች አሉ። በተለያየ ማህበራዊ ሚዲያ ላይ እየተሰራጨ ያለ የተለያየ ንግግሮች አሉ።
ሰሞኑን ደግሞ ከቲክቶክ አዋርድ ጋር በመገናኘት እየተወራ ያለ ሐሳብ አለና አንድ ስለ ሰዎችን አንደኛ ደድቡ፣ ሰግጡ፣ ፈምሱ ስለሚል ጉዳይ በአብዛኛው በሚዲያዎች ላይ እየተሰራጨና በጣም የትውልዱን አይምሮ በሚበርዝ ሁኔታ እየተንቀሳቀሰ ይገኛል። ስለዚህ ይሄ ስግጥ ፍምስ የሚለው ቃል አንተ ጋራ እንዴት ይፈታል? ለትውልድ ውስጥ ምን አይነት መልእክት ታስተላልፋለህ? አመሰግናለሁ። ማለት አሁን ያነሳኸውን ሐሳብ ያው በጨረፍታ ወይንም ደግሞ በወፌ በረረች አይነት አይቼዋለሁ። ማለት እንዲህ ትኩረት ሰጥቼው ጉዳዩን ባልከታተለው፣ ነገር ግን ያው ማህበራዊ ሚዲያ አንዳንዴ ለመጠቀም አንዳንድ መረጃዎችን ለማግኘት ስገባ አይቼዋለሁ። ያው በየጊዜው የትውልድን አእምሮ የሚይዙ ትኩረትን የሚስቡ እንደዚህ አይነት ሐሳቦች ይነሳሉ ማለት ይፈጠራሉ። ለምን ሲባል አሁን ማህበራዊ ሚዲያ ግልጽ ነው ማለት ማንም ሰው ተነስቶ የራሱን ሐሳብ የራሱን ፈቃድ ለመተግበር አመቺ ነው እና ይህ ሐሳብ ሲንጸባረቅ ወይንም ሲዘዋወር አይቻለሁ። ግማሹ አዎንታዊ የሆነ ምላሽ ይሰጠዋል። ማለት ይህንን ሐሳብ እንደ መርህና እንደ ሎጎ የሚያንጸባርቀው አካል አሁን ካለበት ተጨባጭ የሱ ማንነት አንጻር ያንንም ተጠቅሞ የአካል እየሰራ ያለው ማህበራዊ የሆነ መልካም የሚመስሉ ጎኖች ሰዎችን ከመርዳት አንጻር፣ ለሰዎች ሙያዊ እገዛ ከመስጠት፣ ሰዎችን ኢኮኖሚካሊ ከመርዳት፣ አንዳንድ ነገሮችን ከማመቻቸት አንጻር፣ የሀገር አገልግሎት ድርሻ ላይ ዋጋ የከፈሉ ሰዎችን አስታውሶ የሆነ ብድራትን ከመክፈል አንጻር ያ አካል አንድ ወጣት ልጅ ነው ይመስለኛል፣ ስሙን በእርግጥም ባላቅም፣ ከሚያንቀሳቅሳቸው ነገሮች ተነስቶ ሰዎች አዎንታዊ የሆነ እይታ አላቸው። በተቃራኒው ደግሞ የአካል የሚያንጸባርቀው ሐሳብ ወይንም ደግሞ እንደ መርህ የያዘው ነገር ትውልድን እያበላሸ ነው፣ ለትውልድ መጥፎ የሆነ አርያ እየሰጠ ነው፣ እንደ ሀገርም እንደ ትውልድም ከመልካም ጎኑ በተቃራኒው ጉዳት አለው ብሎ የሚያነሱዋል። እስቲ ቃሉን ግን እንየው። እንደኔ እንደ ቋንቋ መምህርነቴ በማህበራዊ ሚዲያም ላይ ማለት በዚህ በማማከር አገልግሎትም ላይ የአካል የሚያነሳቸው ቃላት 3 በጣም ኪ የሆኑ ወርዶች አሉ። የመጀመሪያው መደደብ የሚለውን ሐሳብ፣ ደደብ የሚለው ሐሳብ መደደብ የቃሉ ትርጉም ቀጥታ እንተርጉሞ ብለን ስንል ከእውቀት ራቅ፣ ከማስተዋል ራቅ፣ ከግንዛቤ ራቅ። ምንም አይነት ነፍስህ ላይ ምንም አይነት እውቀት አያስፈልግም። አንተን የሚመራህ፣ አንተን የሚያዝህ፣ አንተን የሚገዛህ፣ አንተን የሚያወጣህና አንተን የሚያገባህ እውቀት የሚባል ነገር አይኑርህ። ከእውቀት የጸዳህ ሁን ነው ደደብ የሚለው ቃል። ሁለተኛው ምን ነበረ? እስኪ አስታውሱኝ። ሁለተኛው ስግጥ። መሰገጥ የሚለው ቃል መደበኛ ቃል አይደለም። ነገር ግን መደበኛ ቃል ስንል ቀጥታ ሄደን መዝገበ ቃል ፍቺ የለውም። መሰገጥ የሚለው ቃል ግን ምንድነው? ከስልጣኔ ራቅ፣ ስልጣኔ አትሰልጥን፣ ወይንም ደግሞ ዘመናዊ አትሁን፣ በጣም ሞኝ ሁን፣ ጅላጅል ሁን የሚል ማለት የሆነ እቅድ ኖሮህ በእቅድ አትመራ። ድንገት በአጋጣሚ የሆነ ነገር ላይ ራስን አሳትፍ የሚል ሰግጥ የሚለው ቃል በቃ ሞኝ ጅላጅል ሁን የሚለውን ትርጉም ነው የሚያዘው። ሌላው ፈምስ የሚለው ቃል መፈመስ የእንግሊዘኛ የቅጽል ቃል ነውና ፈምስ ማለት ዝነኛ ሁን ነው። እንግዲህ እነኚህ 3 ነገሮች በመደደብ በመሰገጥ ዝነኛ ሁን ነው። አሁን እዚች ጋር በጣም ልናስተውል የሚገባ ይህንን ሚዲያም የሚከታተሉ ሰዎች በጣም ሊያስተውሉት የሚገባ ሰው ነፃ ምርጫ አለው። የፈለገውን መምረጥ ይችላል።
ለምሳሌ መደደብ ሲባል ብቻውን መደደብ ይችላል፣ ግን ኑ ደድቡ ብሎ ከደደባችሁ ነው ውጤታማ የምትሆኑት፣ እኔ ደድቤ ነው ውጤታማ የሆንኩት ብሎ ሌላው እንዲደድብ ግን ማነሳሳት፣ ይሄ በጣም በጣም የሞራል ውድቀት ነው፣ የሞራል ዝቅጠትም ነው። እና ትውልድ ማለት እንደ መንግስት ስናስብ፣ እንደ ሀገር ስናስብ አገር የምትለማው በእውቀት ነው። እንደ ቤተክርስቲያንም እንደ መንፈሳዊም እንደ ማህበራዊም ነገር ስንል የትኛውም ነገር የሚቃኘው በእውቀት ነው። እውቀት የሌለበት ነገር ሁሉ ጥፋት ነው ማለት ጸለምተኝነት ነው። እና ትውልድን ደድቡ ብሎ በዛ ሐሳብ መቀስቀስ እንደ ሀገርም ውድቀት ነው። እንደ ትውልድም ስናስብ ደግሞ ትውልድ ነገ የመፍጠር የመመራመር የማስተዋል አቅሙ እውቀት ላይ የተመሰረተ ነው። እና ከእውቀት ባዳ ሁኑ ማለት ምን ማለት ነው ሲባል ምንም ነገር ሳታስተውሉ ሂዱ የሚለው ነው። እሱ ምናልባት በእንደዚህ አይነት መንገድ አሁን የተገለጠውን ነው የምናውቀው፣ ያለንን ነው ወይንም ሚዲያ ላይ ያለው ነው። በእርግጥ እሱን መደደብ ነው ወይ አሁን የሆነውን እንዲሆን ያደረገው? መሰገጥ ነው ወይ አሁን የሆነውን እንዲሆን ያደረገው ብለን ስንል አናቅም። ከበስተጀርባ በጣም ብዙ ነገሮችን ይህንን ለማለት የልጁን ፕሮፋይል ማጥናት አለብን። የዛን አካል ሞቲቭ ወይንም ደግሞ ስውር ዓላማው ምንድን ነው የሚሉትን ነገሮች ጥልቅ የሆነ እይታ ያስፈልጋልና ግን ላነሳልኝ ጥያቄ ያንተ ምልከታ በግልህ ያንተ ምልከታ ምንድን ነው ብለህ ካልከኝ እንደ ሀገርም እንደ ማህበረሰብም እንደ ትውልድም እንደ ቤተክርስቲያንም ትልቅ ውድቀትና ዝቅጠትን የሚያስተላልፍ በጣም በማር የተለወሰ መርዝና ክፉ ሐሳብ ነውና አንዳንድ ሰዎች እንደውም ወደ ክስ ዛሬ ነው ትላንትና አይቼ ነበርና ይህንን ሐሳብ ከበስተጀርባው በጣም የጥፋት እጅ አለ፣ የጥፋት ዓላማ አለ፣ ስውር ዓላማ አለና ይህን ነገር መንግስትም ዝም ሊለው እንደ ሀገርም ዝም ሊባል አይገባም የሚል የየራሳቸውን የሆኑ በጣም ታዋቂ ሰዎች ይህን ሲያንጸባርቁ አይቻል። እንደ ግሌ ሳጠቃልልልህ ይህ መልከታ ጥሩ ወይንም ደግሞ አዎንታዊ የሆነ ውጤት የለውም የሚል ሐሳብ ነው ያለኝ። ፓስተር በጣም እናመሰግናለን። ከዚህ በጣም ብዙዎች ትምህርት ያገኛሉ ብዬ ተስፋ አደርጋለሁ። ተመልካቾችም እንደዚሁ ከዚሁ ለትውልዱ የሚወጣውን ድምፅ በደንብ አድርጋችሁ እያስተዋላችሁ ተራ ንግግር ስላልሆነ ማለት ነው። ከዚሁ ጋር ተያይዞ ትውልዱን ወዴት እየመራው ያለ ይመስላል? ከዚህ ከግለሰብ ጉዳይ እንውጣና አጠቃላይ እንደ ማህበረሰብ ግን ማህበራዊ ሚዲያ ወይም ሶሻል ሚዲያው ምን ያህል ተጽዕኖ አለው፣ በአዎንታዊ ባሉታዊ ምን ያህል ተጽዕኖ አለው ብለን ስንል እኔ እንደ አንድ ሙያው ላይ እንዳለ ሰው ስጋት አለ ማለት ስጋት አለኝ። ምንድነው? የሀገር ተስፋ ትውልድ ነው። ስፔሻሊ ይሄ ቲኔጀር ወጣት የምንለው ነው እና ለዚህ ደግሞ ቅርብ የሆነው ማን ነው? ወጣቱ ነው እና በሙላትም እዛ ኤሪያ ላይ እየተንቀሳቀሰ እዛ ፕላትፎርም ላይ እየተንቀሳቀሰ ያለው ወጣቱ ነው። ማህበራዊ ሚዲያ አንዳንዴ እኔ እንዲህ እላለሁ፣ ይሄ ማህበራዊ ሚዲያ ባይኖር ብዙ እብዶች ተሰውረው ቁጭ ይሉ ነበር እላለሁ እና በጣም ወደ አደባባይ ይወጣሉ እና የሰው ማይንድ ደግሞ በባህሪው የሰው አእምሮ በባህሪው ጥሩን ነገር ከማስተናገድ እና ለጥሩ ነገር ፍላጎት ከማሳየት ይልቅ ኔጌቲቭ የሆኑ ወይንም ደግሞ አሉታዊ የሆኑ ነገሮች የመሳብ አቅም አላቸው፣ ትኩረት አላቸው እና እኔ ማህበራዊ ሚዲያ በአግባቡ ካልተመራ በእውቀት ካልተገራ በወጣቶቻችን አእምሮ ላይ እኔ ወረራ ክፉ የሆነ ወረራ አሁን ላይ የማይታይ ነገ ላይ ግን በጣም ብዙ የሆነ አሉታዊ ውጤቶችን ምክንያቱም ሁልጊዜ የገባብን ነው ነገ ዘር ሆኖ የሚወጣውና
ሰው ማለት ደግሞ ሐሳቡ ነው። ሐሳብ አስቀድሞ ከተበረዘ፣ ሐሳብ አስቀድሞ በአሉታዊ ነገር ከተያዘ አውትፑቱ ወይንም ደግሞ ውጤቱ የገባበት ዘር ነው እና ማህበራዊ ሚዲያ እኔ በባለቤትነት መቃኘት አለበት፣ መያዝ አለበት። እስፔሻሊ ወጣቶች በዚህ ጉዳይ ላይ ተጠቃሚ እንዲሆኑ ከተፈለገ ራሱን የቻለ የሆነ መርህ መኖር አለበት ብዬ አስባለሁ። መርሁ ምናልባት አሁን አንዳንድ ሀገሮች ታሪክ አለን ትውልድን ከመታደግ አንጻር፣ ትውልድን ከማትረፍ አንጻር ሙሉ ለሙሉ ማህበራዊ ሚዲያ የዘጉ ሀገሮች አሉ። አንዳንዶች ደግሞ ያንን በባለቤትነት የሚመራ መቅረት የለበትም ግን ባለቤት መኖር አለበት ብለው ያንን በባለቤትነት የሚመሩ አካላት አሉ። እኛ ሀገር ስንመጣ በጣም ያሰጋኛል ቅድም እንዳልኩ። ምክንያቱም ማንም ሰው ተነስቶ ዛሬ የሆነ ፕላትፎርም ከፍቶ የራሱን ሐሳብ ምን ማለት ይችላል ማንጸባረቅ ይችላልና እነኛ ነገሮች አሁን ላይ ስጋት አለኝ። በግልህ ስጋት ምንድነው ብለህ ስትለኝ ትውልድን ከመውረር የትውልድን አእምሮ ከመበረዝ አንጻር አሁን ከጠቀሜታው ይልቅ ጉዳቱ እያመዘነ ያለበት ጊዜ ነው ብዬ አስባለሁ። ግን ይህንን ለማለት ጥናት ያስፈልጋል ወይ? አዎ። ግን አሁን ላይ ለጠየቀኝ ጥያቄ አሁናዊ መልስ ምንድነው ብለህ ስትለኝ ሁልጊዜ ተኝቼ ስነሳ ስጋት አለ። በጣም እናመሰግናለን። በስተመጨረሻ ማህበራዊ ሚዲያ ትጠቀማለህ አንተ? ቅድም እንዳልኩህ ነው። ለምሳሌ እኔ አሁን ላይ በአንድ ቤተክርስቲያን ዋና መጋቢ ባሉኝ ፕሮግራሞች ላይ ላስተምር ብዬ ብል ማገኛቸው ሰዎች ቁጥራቸው እጅግ ምንድነው እነዚህ ሰዎች ናቸው። እኔ ውስጥ ያለው ሐሳብ ግን ትልቅ ነው ማለት ሰዎች ጋር ለመድረስ ሰዎች ጋር ቢደርስ ሰዎች ቢያነቡት ሰዎች ቢያደምጡት ነጋቸውን መስራት ይችላል፣ ትውልድ ይታነጽበታል፣ የትውልድ መሰረት ይቀረጽበታል ብዬ ማስባቸው በአካዳሚካሊ ዕውቀቴ ያነበብኳቸው ያገኘኋቸው ይነስም ይብዛ ጸሐፊ ነኝ። የተወሰኑ መጽሐፍቶች እየጻፍኩ ነው፣ ነገ ወደ አደባባይ ይወጣሉ። ውስጥ ያለውን ጽሁፎች ሚዲያ ላይ ለቃለሁ። ቀደም እንዳልኩ ጊዜ ወስጄ የማማከር አገልግሎት ተምሬያለሁ። እነኚህን ሐሳቦች ለመጠቀም ማህበራዊ ሚዲያ ለኔ ትልቅ አቅም ነው ወይንም ደግሞ ትልቅ መድረክ ነው። ኢድን ቲዩብ የሚል የራሴ የሆነ ፕላትፎርም አለኝ። እዛ ላይ ትምህርቶችን እለቃለሁ። በመጋቢ ጠናው አያኖ በሚል ፌስቡክ ላይ የተለያዩ ትምህርቶቼ ማህበራዊ ጭብጥ አላቸው፣ ኢኮኖሚያዊ ጭብጥ አላቸው፣ መንፈሳዊ የሆነ ጭብጥ አላቸውና ከተማርኩትም ትምህርት አንጻር በይበልጥ የቤተክርስቲያን አመራር ላይ፣ የሀገር አመራር ላይ፣ የቤተክርስቲያን አስተዳደር ላይ በይበልጥ ወጣቶችን አቅም ከመስጠት በይበልጥ 4 ነገሮች ላይ እኔ ማህበራዊ ሚዲያን አሁን ላይ በዋናነት እጠቀማለሁ። የመጀመሪያው ሰውን አርነት የሚያወጣው ለሰው አቅም የሚሆነው ዕውቀት ነው። ዕውቀትን ከመፍጠር አንጻር። ሁለተኛ ክህሎት ነው። ሰው ያለውን ነገር ወደ አደባባይ ይዞበት የሚወጣ ውስጣዊ ችሎታ ነው ክህሎት የምንለው። ሌላው ስነ ጥበብ ነው። ያለውን ነገር በምን አይነት መንገድ ይዤ እቀርባለሁ ነው። ሌላው ትግበራ ላይ ነው እና በእነኛ 4 ነገሮች ላይ ባለኝ ስፔሻሊ ፌስቡክን አሁን እየተጠቀምኩ ያለሁት፣ ወደፊት ምናልባት ዩቲዩብን የመጠቀም እቅድ አለኝ ጀምሬ አቁሜያለሁና በእነኛ 4 ጉዳዮች ላይ አሁን ማህበራዊ ሚዲያን እጠቀማለሁ፣ እየተጠቀምኩ ነው ያለሁት። እሺ ፓስተር፣ በጣም ነው የምናመሰግነው። ጥያቄያችንን አክብረህ እዚህ ድረስ ስለመጣ በጣም አድርጌ አመሰግናለሁ። በቀጣይ ጊዜ በሌላ ፕሮግራም እስክንገናኝ ድረስ በጣም ቴንኪው እፈልጋለሁ። እኔም እጅግ አድርጌ አመሰግናለሁ። ዛሬ የፕሮግራም እንግዳ አድርገህ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። በቀጣይ በተለያዩ ሐሳቦች ላይ አብረን ልንሰራ ይሁንታዬና ፈቃደኝነቴን ለመስጠት እወዳለሁ። አመሰግናለሁ። ተመልካቾቻችን፣ ይህ የትውልድ ድምፅ ነው። በጆን ሚዲያ የሚተላለፍላችሁን ይህ የትውልድ ድምፅ በሌላ ፕሮግራም ደግሞ አሳምረን ከሽነን እስክናቀርብላችሁ ድረስ ዩቲዩባችንን ሰብስክራይብ በማድረግ ላይክ በማድረግ ይተባበሩ እላለሁ።
ጌታ ዘመናችሁ